بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وبعد أولا نحييكم بتحية الإسلام السلام عليكم ورحمة الله وبركاته قال الله تبارك وتعالى فذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون أستوس يانت ما أستوس لعمانيو يتقمال إلى الله سوچ يا الله كلام بعدامتو ጊዜ ከነበራቸው የኢማን ደረጃ ከነበራቸው የልባቸው መቅሸሽ የተነሳ ወደ ተሻለ ጥሩ አስተሳሰብ ወደ ተሻለ ጥሩ ንግግር ወደ ተሻለ ጥሩ ደረጃ የሚሄዱበት የሰው ልጆች ሁሉ መድኃኒት የሆነው የሰው ልጆች ሁሉ መመሪያ የሆነው ተራራ ላይ ቢወርድ ኖሮ ተራራን የሚያቀልጠው ይህ ቁርአን ነው። وإذا تليت عليهم آياتهم زادتهم إيمانا ትክክለኛ የአላህ ባሪያዎች የሚባሉት የአላህ ቁርአን በተነበበላቸው ጊዜ زادتهم إيمانا ኢማናቸው ይጨምራል። ከምንም በላይ ልባቸውን የሚሰበስበው ከምንም በላይ ወደ ተሻለ ህይወት የሚመራቸው የተከበረው የአላህ ቃል ነው። የአላህ ቃል መቼም አዲስ ነው። ሰዎች ዘፈን ያወጣሉ፣ ለሆነ ጊዜ ዘፈኑ ያልቃል። ሰዎች ለሆነ ጊዜ ቆንጆ ግጥም ይገጥማሉ፣ ለሆነ ጊዜ ግጥሙ ያልቃል። ሰዎች በሆነ ጊዜ የሆነ ስነ ጽሁፍ ይጽፋሉ፣ በሆነች ጊዜ ያ ስነ ጽሁፍ ያልቃል። ቁርአን ግን ሁሌም አዲስ ነው። አለመቅራታችን አለመቅረባችን እንጂ ቁርአን ሰዎች በቀረቡ ቁጥር ፍቅራቸው እየጨመረ ግንኙነታቸው እየጨመረ ነው የሚሄደው። ምክንያቱም ሰዎች ቁርአንን ባገኙ ቁጥር ከጌታቸው ጋር ንግግር እያደረጉ ነው። ለዚህ ነው ቁርአን በተቀራ ጊዜ ወአንሲቱን ያለው ጸጥ በሉን የተባለው። ቁርአን እየተቀራ ወሬ ስለማይቀጥል፣ ቁርአን እየተቀራ ስብሰባ ስለሌለ፣ ቁርአን በተቀራ ጊዜ ምን ጊዜም ጸጥ ማለት እንዳለብን ነው አላህ በተከበረው ቃል ያስተማረን። እኔንም እናንተንም ነገ የውመል ቂያማ ሸፋዓ ከሚሆኑት የቁርአን ቤተሰቦች አላህ ያድርገን። ቁርአን ለልጆቻችን ትተንላቸው የምንሄደው ትልቁ ውርሳችን ነው። ትልቁ ለልጆቻችን የምንተውላቸው ቁርአን ነው። ቁርአን ያስተማረንና አባቱን በምን መልኩ መከተል እንዳለበት እናቱን እንዴት አድርጎ ማክበር እንዳለበት ቁርአን ያስተማረው። ፊዚክሱንም አይተናል፣ ኬሚስትሪውንም አይተናል፣ እንግሊዝንም አይተናል። ሁሉም ትምህርት እዚህ ያልቆጠረ ሰው የለም። ነገር ግን ከናቱ ጋር ጥሩ ግንኙነት እንዲያሳልፍ ከአባቱ ጋር ጥሩ ግንኙነት እንዲያሳልፍ ያስተማረው ቁርአን ብቻና ብቻ ነው። አላህ በተከበረው ቃል ምን ይላል? ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን ይላል። አላህን ጌታችሁን ብቻ አምልኩት በሱ ላይ ቅንጣት ያክል እንዳታጋሩአልና ወቢልዋሊደይኒ ኢህሳን አለ። ለእናትና ለአባቶቻችሁ ወይም ለወላጆቻችሁ መልካም ዋሉላቸው ይላል አላህ። ኢማ የብሉገነ ኢንደከ ልኪበረ አሐዱሁማ አው ኪላሁማ እናታችሁ ወይም አባታችሁ ከሁለት አንዳቸው በሕይወት አላህ ገጥሟችሁ በእናንተ ዘንድ አብራችሁ የመገናኘት እድል ካገኛችሁ ፈላ ተቁል ለሁማ ኡፊን። ይሄ ኬሚስትሪ ላይ ያለው በጣም የሚያጅብ ነው። የትኛውም ሳይንቲስት ይሄን አላስተማረው። አላህ ሱብሓነሁ ወተዓላ የታላቁ አርሽ ባለቤት የሆነ ጌታ ግን ከራሱ ሐቅ ቀጥሎ በእናቶቻችን ላይ እንዴት መኗኗር እንዳለብን በአባቶቻችን ላይ እንዴት መኗኗር እንዳለብን የሚገርም ምክር ነገረን። እንዲህ በላቸው እኮ አይደለም፣ የተለያየ የምናሳያቸው አክሽን አይደለም እኮ ለእናት ለአባቶቻችን። ትልቁ ስድብ በእስልምና የሚባለው እናትና አባቱን አንድ ሰው ትልቁ ስድብ ተብሎ የሚነገረው ምንድነው? ኡፍ ብሎ መሳደብ ነው። ኡፍ ደግሞ ለኛ ትንሽ አይደለች። ኡፍ ብለን መሳደቡ በእስልምና ትልቅ ወንጀል እሱ ነው ለእናትና ለአባት። ፈላ ተቁል ለሁማ ኡፊን ኡፍ እንዳትላቸው፣ ወላ ተንሐሩሁማ እንዳታመናጭቃቸው፣ ወቁል ለሁማ ቀውለን ከሪማ ጥሩ የሆነ ንግግር ተናገራቸው። አቤት ባባ፣ አቤት ኡሚ፣ አልሰማውም ይቅርታ እያልክ
ልትሞት የደረሰች ዶሮ መስለ እንጂ እናትና አባት ጋር መቅረብ ያለብህ የመኪና ቁልፍ ይዣለሁ ብለህ ዲግሪ ይዣለሁ ብለህ ማስተር ይዣለሁ ብለህ ዲፕሎም ይዣለሁ ብለህ ወይ በሰፈሩ ታዋቂ ሰው ነኝ ብለህ ወይም ቤተሰቡን ማስተዳድረው እኔ ነኝ ብለህ እነሱ ፊት በልጠ መገኘት ሐራም ነው። አባት አንተን የቤት ወጪ ለመጠየቅ አንተ መጠየቅ የለበትም። አንተ የሱቃ ነህ። ዛሬ የጠፋው ይሄ ነው። አባት በአባትነቱ ካልተከበረ ረህመት አይወርድም። እናት በእናትነቷ ካልተከበረች ረህመት አይወርድም። ወላሂ ሰላታችንም ተቀባይነት የለውም። እናት ጃሃድ ታስቀራለች በእስልምና፣ አባት ጃሃድ ያስቀራል በእስልምና። ሊዘምት የነበረ ሰሃባ ፍቀዱልኝ ወደ ጃሃድ እንደወጣ ሲላቸው እናቱ ወይ አባት በህይወት አሉ ሲሉት አዎ አሉ ሲላቸው ምን አሉት? ሂድና ከነሱ ጋር ታገላሉት። ጃሃድ አልፈቅድልህም ነው ያሉት። የታለች ኡሚ የታለ ባባ? እዛ አገር ቤት ያሉት እናቶቻችን ሁለት አይነት ነጠላ ጫማ የሚለብሱት መቼ ነው ያስታወስናቸው? ለአረፋ አስታውሰን ጀነት ልንገባ በሆነ ጊዜ ሄደን ጀነት ልንገባ? አላህ ትልቅ የሆነ ብርቅ ነገር ሰጥቶን እማንጠቀምባቸው ከሆነ በጣም ከባድ ነው። ሰሃቦች አባት እናት ሚስት ሲሞትባቸው ታዚያቸው ቀላል ነው። ልጅ ሲሞትባቸው ታዚያቸው ቀላል ነው። እናት አባት ሲሞትባቸው በጣም ታዚያውን ያጠብቃሉ። ከዛ ይጠየቁ ነበር ለምንድን ነው እንደዚህ ጥብቅ የምታደርጉት ሲባሉ ምንድነው የሚሉት? አንዱ የጀነት በሬ ስለተቆለፈብኝ ነው ይላሉ። አንዱ የጀነት በሬ ስለተቆለፈብኝ ነው ነበር የሚሉት። አላህ በህይወት ካለን ወላሂ እንጠቀምባቸው። خيركم خيركم لأهلي وأنا خيركم لأهلي አሉ كما قال الرسول عليه الصلاة والسلام صلوا على الرسول صلى الله عليه وسلم። እኔ ከማናችሁም የበለጠ ለቤተሰቦቼ መልካም ነኝ አሉ። ከናንተ መካከል መልካም ሰው የሚባለው ለቤተሰቦቹ ጥሩ የሆነ ነው አሉ። ትልቅ ሰው የሚባለው ለእናት ለአባቱ ቤተሰቦቹን የሚያስደስት ነው። ምግብ ቤት ስንገባ እኔ ካልከፈልኩ ብያልን እየተደባደብን እናታችን አባታችን ሽንኩርት ለመግዛት ቂያማ የምናቆም ከሆነ ይሄ ኸይረኛ ሰው አይደለም፣ ሸረኛ ሰው ነው። ሆቴል ላይ እየተደባደብን ምን ከፍል ሰዎች ወላሂ ሸረኞች እኛ ነን። ስጋ የሚባል ሽታ የማያገኙ ያሉ ቤተሰቦቻችን በቤተሰብ በመብራትና በውሃ እየተቸገሩ ያሉ ቤተሰቦቻችን ትተናቸው ጓደኞቻችን ለመጋበዝ አንደኛ የምንወጣ ከሆነ እጅ የምንጠማዘዝ ከሆነ يستخفون من الناس ولا يستخفون من الله ከሰው እንጂ ደበቅነው ከአላህ ግን ማንም አልደበቀም። ማናችንም የደበቅነው የለም። ወደ አርስቱ ስመጣላችሁ አላሁ ተዓላ ولا تقل لهما اف ولا تنحرهما اف እንዳትሏቸው እንዳታመናጭቋቸው وقل لهما قولا كريما ጥሩ ንግግር ተናገሯቸው ተናንሰ حتى ዑለሞች ምን አሉ? መንገድ ላይ ስትሄድ እናትን መቅደም የሚፈቀድበት ፊት ለፊት ሾክ ካለ እሷን ከሚወጋት እኔን ይውጋኝ ብለህ እንጂ መቅደም አትችልም። አደጋ የሚደርስ ከሆነ እኔ ላይ ድረስ እንጂ እሷ ላይ ሊደርስ አይገባም ብለህ ነው ማስቀደም ያለብህ። አደጋ የሚደርስ ከሆነ እኔ ላይ ቅደም እንጂ አባቴ ላይ ሊቀድም አይገባም ብለን ነው እንጂ መሄድ ያለብን። እናትና አባቶቻችን በቃላት እንኳን መቅደም አይፈቀድም። وقل لهما قولا كريما واغفر لهما جناح الذل من الرحمه የረህመት የሆነ እዝነታችሁን ደግሞ ዝቅ በሉላቸው። የረህመት የሆነ እዝነት የሆነ ከእዝነት ጋር የተያያዘ መተናነስን ተናነሱላቸው ይላል አላህ። واغفر لهما جناح الذل ትንሽ ሆነ እነሱ ጋር ቀርብላቸው። ድንገት ግን ይላል አላህ በህይወትም አባት ተርፎ ከሆነ አሁንም ያሉትን አላህ ያቆየልን። የሰርግ ውበቶች፣ የመስጊድ ውበቶች፣ የሽምግልና ውበቶች አባቶቻችን ናቸው። ብዙ አባቶች የሚገርመው በኢትዮጵያ አቆጣጠር በ2013 ብዙ አባቶች ነው የሞቱት። አብዛኛው የሞቱት አባቶች ናቸው። ድንገት ቀብርም የሸኘናቸው ካሉ አሁንም ደግሞ አጠገባችን የተቀመጡ ቤተሰቦቻችን እናታችን ካለች ይሄን ዱዓ አድርጉላችሁ ይላል አላሁ ተዓላ። አላህ ነው ያለው። የግድ በአረብኛው በቁርአኑ ባለው ብቻ አይደለም፣ በአማርኛም ቢሆን ይሄን ዱዓ አድርጉላቸው። ምንድነው ዱዓው? ወቁል ረቢ ረሐሙሁማ ጌታዬ ወይ ዘንላቸው ከማ ረበያኒ ሰጊራ ሕፃን እንዳለው እንዳዘኑልኝ እዘንላቸው። አው ጡቷን ነክሰን ነበረ፣ ጸጉሯን ነጭተን ነበረ፣ ለሊት 8 ሰዓት ገፍትረን ነበረ፣ ለሰርግ ሄደችበትን ልብሷንም እኮ ሸንተንበት ነበረ። ያን ህይወት አስታውሰ
ከሞቱም ይህን ዱዓ አድርግላቸው ካሉም ይህን ዱዓ አድርግላቸው ወቁል ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ በልጅነቴ እንዳዘኑልኝ አንተም ደግሞ ቀብር ሄዷልና አባቴ የተሻለ ቤት አድርግለት አንተው ማረው በላቸው አንተ መስጂድ ገብተ ዱዓ አድርገ አባት ቀብር ካለ አልሞተም አባት ለምን ሱቁ አንተ ነህ አንተ የአባት ሱቅ ነህ አንተ ዱዓ ያረክ መልካም ስራ እየሰራ እናት ቀብር ከተኛች አልሞተችም የሞተችው ዱዓ የሚያረግላት እጁን የሚዘረጋ ልጅ ያጣሽ ቀን ነው የሞተው አባታችን መቼ ነው እጁን ዘርግቶ ጌታዬ ዘንላቸው በልጅነቴ እንዳዘኑልኝ ብለህ ያደረክ ጊዜ አልሞተችም እናት አላህ ገንዘብ ሰጥቶ ጉርጓድ ሄደ ካስቆፈርክላት ውሃ ከቆፈርክላት አልሞተችም እናት አንድ ቁርአን አንዋር መስጊድ ሄደ በ100 ብር ገዝታ አንድ የተቸገረ መስጊድ አንድ ቁርአን በሰጥ አልሞተችም እናት ለምን አንተ የሷ ቃና አንተ የሱ ቃና ይሄ እንግዲህ ቀብር ከሄዱ ነው ካሉ ግን ምን ያህል ወንድሞቼ ከእናትና ከአባቶቻችን ጋር ግንኙነት አለን ስናገባ ምን ያህል እናማክራቸዋለን ቤት ስንሰራ ምን ያህል እናማክራቸዋለን ምን ያህልስ ጓደኛ አድርገናቸዋል እንዴት ተደርጎ ነው ጀነት የሚገባው የአላህ ጀነት አይደለም የሀብታም ቤት መግባት ውድ አይደል እንዴ ስንት ዘበኛ አይደል እንዴ ያለው የሀብታም ቤት መግባት ከላይ ዘበኛ አለ መሃል ላይ ሽቦ አለ ከታች ግቢው አጠገብ 3 ውሻ አለ እንዴት ትገባለህ እዚህ አይነት ግቢ የአላህ ጀነት ደግሞ ውድ ናት ጎንበስ ቀና እያልን እየቀራን ከእናታችን ከአባታችን ግንኙነት ከሌለን አማክረው ና ባባ በለው ምን ጭንቃለ በለው ገንዘብ ካለ አካውንት ክፈትለት አንተ እንዳይጠይቀ አባት ለማኝ አይደለም ደስ ይበለው ክፈትለት ውሰድ በለው የፈለከው ውሰድ በለው መሰደቅ ፈለጋ አንተ ማስፈቀድ የለበትም ይሰድቅ ይው በአካውንት ከትችላሉ በለው መኮፈሳችንን ማንሳት አለብን ይሄ ገንዘብ የኔ ነው አትበል እኔ የሱ ቃኔን ገንዘብ የሱ ቃኔ ነው ማለት ያለብህ እናትን ዳንተ እንዳትሳቀቅ ለዚህ ነው ምን ይባላል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን ማንም ሰው በዱንያ ላይ የሚቀጣው ቅጣት አላህ ለየውመል ቂያማ ያቆይለታል ለየውመል ቂያማ ያዘገይለታል በእናትና በአባቱ የሰራው ግፍ ሲቀር እሱ በዱንያም ያገኘዋል ዱንያ ላይ ምዚም ያገኘዋል እናቱን ሲያሰቃይ የነበረ የሚያሰቃይ ልጅ አላህ ይሰጠዋል ቂብላውን ምታጠፋ ሚስት አላህ ይሰጠዋል ናግባ ናውጣ የቴርክ እንዳትቀነሳ እንዳትቀመጥ ምትል ሚስት ይሰጠዋል ቂብላ ሁሉ ሚስቱ ትሆናለች ማለት ነው ወደኋላ መመለስ ያስፈልጋል ይሄ ሙሲባ እንዳይመጣብን ዛሬ ወደ አላህ መመለስ አለብን እናቶቻችን ጓደኛ ማድረግ አለብን ከማንም በላይ ከመስጊድ ኢማም ከዓለም ዑለማ ሁሉ ላንተ በላጭ እናት ናት ተው ሌላው ትልቅ በዱንያ ላይ ትልቅ ቦታ የሰጣቸው አላህ ዑለሞችን አይደለም ከዑለማ በላይ ላንተ ትልቁ ዑለማ እናት ናት ከዑለማ በላይ ላንተ ትልቁ አባት ነው ከአባት ከእናቶቻችን ጋር የምናሳልፋቸው ሂደቶች ከዚህ ጀምሮ መስተካከል አለበት ማን አለን ማንም ሀብት የለንም ሀብታችን እነሱ ናቸው የቤቱ ቤቶች የለቅሶ ቤቱ ቤቶች የሰርጉ ቤቶች የማንኛውም የቤታችን እንቅስቃሴ ሁሉ ውበቶች እናትና አባቶቻችን ናቸው ሄደን ዱዓ መቀበል መዘየር አንዳንዱ ሰው በጣም የሚያሳዝነኝ እንዳየሁት እናት እንዴት ናቸው አባት እንዴት ናቸው ሲባል والله ከትዳር ጋር በጣም ከባድ ነው እናትና አባት መዘየር ይላል ኢና ሊላሂ ወኢና ኢለይሂ ራጂዑን አገባን እንጂ መጀነት ገባንኛ ጊዜያዊ መደሰቻ ቦታ ነው እንዴት እናቱን ጥሎ ሚስትን የሚያክል ትላንት አካል ጋር ቁጭ ብሎ እናቱን መርሳት አለበት እንዴ እናቱን ለመዘየር ሚስቱን ማስፈቀድ አለበት እንዴ እናቱ ጋር ለመተኛት ሚስቱን ማስቀደም አለበት እንዴ ሚስትም ሌላ ሐቅ አላት አንተም ሌላ ሐቅ አለ ዋናው ሐቃችን ግን ልንረሳ ይገባ ቤተሰቦቻችን ርቀናቸዋል ቤተሰቦቻችን እያወያየን አይደለም እናት አባቶቻችን ተሸማቀው ነው ያሉት ኢላ መን ረሂመ ረቢ ሁሉም ማለት አይደለም አላህ ያዘነላቸው ወጣቶች አሉ አላህ ያዘነላቸው እህቶቻችን አሉ ሁሉም ማለት ግን አይደለም አሁን ግን ካለንበት ሂደት አንፃር እናትና አባቶቻችን والله ተዘንግተዋል ማን ይናገርላቸው ማን ያወራላቸው ሁላችንም የመጣነው ከነሱ ነው መሰረታችን እነሱ ናቸው ትልቁን አጅር ለማግኘት የተስተካከለ ሐያት የሚፈልግ ሰው ካለ ማንንም እንዳትከጅል እናትን ብቻ ከጅላት አባትን ብቻ ከጅላቸው አቤት በለው
አንድ ሙስና የለመደ ሰው ሚሊዮን ብር በሰጠው ላይስቅ ይችላል። እናት በአንድ ኪሎ ቡና ነው አይደል እንዴ ቀልቧ የሚከፈተው? የሆነ ካፒታል ይሄን ካላመጣ እኮ አትልም እናት አባት ይሄን አይሉ። ከምንም በላይ ትልቁ ሀብታቸው አንተ ነህ። እናዋያቸው፣ እንጠይቃቸው። የጤና ችግር ካለ ቶሎ ስልክን ዘግተው ጠናላቸው፣ ውሰድና አስመርምራቸው። እንዴት ነሽ የሚበላት እንዴት ነው ባባ በለው። በመጥፋት ይቀርብላችሁ ከሆነ ዛሬ ከናንተ ጋር ነው ማድሮ በላቸው። አጠገባቸው ቁጭ በል፣ አብረሻ ይጠጣ፣ አብረ ቡና ጠጣ፣ አዋያቸው፣ በደንቢያቸው። የደረስክበትን ነገር ሁሉ አማክራቸው። ምን ትይኛለህ በለ፣ ምን ትለኛለህ በለ ጠይቃቸው። ይሄ እዚህኛ ተስማምተን የሰጠናቸው ደረጃ አይደለም፣ አላህ የሰጣቸው ደረጃ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አባትና እናት ልዩ የሆነ መስተንግዶ ጀነት ላይ ያዘጋጅላቸዋል አሉ። ሲያዘጋጅላቸው ምን ብለው ይጠይቃሉ? ጌታችን ሆይ እኛ ሰላታችንም እናውቀዋለን፣ ጾማችንም እናውቀዋለን፣ በየትኛው መልካም ስራ ነው ጌታችን ይሄን ያዘጋጀን ጀነት ይላሉ። በጣም የሚያጅበው እነሱ ከሞቱ በኋላ የልጃቸው ሰደቃ፣ የልጃቸው ሰላት፣ የልጃቸው ጾም፣ የልጃቸው በመልካም ማዘዝ፣ የልጃቸው ከመጥፎ መከልከል ልጆቹን ለዚህ ያበቃላቸው የዚህ አጅር ተሰበሰብ ይህን ሽልማት አላህ አዘጋጅቶላችሁ ነው ብሎ የልጆቻችሁ ሽልማት ነው ይሏቸዋል። አላህ ከነሱ ያርገን። የዚህ አይነት ልጅ አላህ ይስጠን። ሳሊ ተቂ የሆነ ልጅ አላህ ይስጠን። የተበላሸ ትውልድ ይባላል። የተበላሸ ትውልድ እያልን መናገሩ መፍትሄ አይደለም። እኔ ቤተሰብ 5 ሰው ሊኖር ይችላል፣ አንተ ቤተሰብ 3 ሊኖር ይችላል፣ አንተ ቤተሰብ ደግሞ 10 ቤተሰብ ሊሆን ይችላል። እኛ ከተወያየን ማን ያስተካክለዋል? አላህ በተከበረው ቁርአን ምን ይላል? ኢነ አላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድን ነገር በሰዎች አይለውጥም ሰዎች ራሳቸው ካልለውጡት ይላል። እኔ ነኝ የማበላሸው፣ እኔ ነኝ የማስተካክለው፣ እኔ ነኝ መጥፎ የነበርኩት፣ እኔ ነኝ ጥሩ መሆን የሚገባኝ። ቢያንስ ዛሬ የሰማናት እንኳን አመት 2 አመት እናቶቻችን የራቅን ነገ ሄዳችሁ ዘይሯቸው። አፉ በይን በላት ባታጠፋም ብትከድማትም ምን አጎደልኩብሽ እናቴ በላት። አቆላምጠ ጥራት። ብዙን ጊዜ ጥሩ ዱንያ ያዘች እናት ናት ኡሚ ማሚ ተብላ የምትጠራው። የግድ እናታችን ክላክስ እያደረገች ግቢ የማስከፈት ደረጃ ባደርስም እናት ናት። የእናት ትንሽ የለም፣ የአባት ትንሽ የለም። ምን ጊዜም ደረጃቸው ከፍ ያለ ነው። ምን ጊዜም የማንም ደረጃ ይወርዳል፣ ዝቅ ይላል፣ ከፍ ይላል። አላህ እኮ በጣም የሚያጅበው የሌላ እምነት ተከታይ እንኳን እናት ብትሆን አለ አላህ ወሳሂቡሁማ ፊ ዱንያ ማዕሩፍ አለ። በዱንያ ጉዳይ ላይ በደንብ አድርገህ ከሷ ጋር ተማማር፣ እንዳይርባት አለ። ተንከባከባት። ያመለከችው ነገር ታምልክ አይመለከትም። ለምን ለኩም ዲኑኩም ወሊየ ዲን፣ አንቺም በሃይማኖትሽ እኔም በሃይማኖቴ አላህ ዘግቶታል። የሌላ ሃይማኖት እንኳን ተከታይ ብትሆን በዲኑ ላይ እስካልመጣችብህ ድረስ በዱንያ ጉዳይ ላይ ወሳሂቡሁማ ፊ ዱንያ ማዕሩፍ አለ። ሊረባት አይገባም፣ ሊጠማት አይገባም፣ ሕክምና ልታጣ አይገባም። በምንም ነገር አጠገቧ እንድንሆን አላህ አዞናል። ታዲያ ሙስሊም ስትሆን ደግሞ ሐቁ ይጨምራል። ሙስሊም ሲሆን አባታችን ሐቁ ይጀምራል። አላህ ያልቀነሰውን ያልቀነሰው አላህ የጨመረውን እንዳለ ነው የምታወርደው። ስለዚህ ሁላችንም እንትና መባባል የለብንም። እንደ ድንገት እኔ ይሄን አርስት ዛሬ መረጥኩት። አንድ ጓደኛ ያለኝና እንደው በተቻለ መጠን የነገረኝ ነገር እንደው የሚደረገው ዳዕዋ ትንሽ ብትቀይሩት አለ። የህግ ባለሙያ ነው፣ ጠበቃ ነው፣ ብዙ ጉድ ይዟል። እንግዲህ ጠበቃ ዛሬ በጣም የሸመቀቀኝ ብሎ የነገረኝ ምንድነው አባትና ልጅ ፍርድ ቤት ሲቆሙ ጠባቸው ደግሞ ሱቢ አልሰገድክም ብሎ እኮ አባትና ልጅ ተካሰው እኮ አይደለም። ንብረቱ የኔ ነው ተባብሎ ነው። ማንም ግን በልቶ ወደ ቀብር ሄደ የለም። ሁሉም አስቀምጦ ነው ሄደው። አባትና ልጅ ፍርድ ቤት ከቀረበ ልጅና እናት ፍርድ ቤት ከቀረበ ምን እንጠብቃለን? ምንም እንጠብቀው ነገር የለም። የግድ ግን መመለስ አለብን። ምንም እኛ ተስፋ የሚያስቆርጠን ነገር የለም። ከተነጋገሩ ወላሂ በረካ ነው። ካወሩ ተካፍሎ መኖር በረካ ነው። ነፍሴን ወልጄ ከኔ አይለፍ የሁሉ ብር ብለን እንጂ ተካፍለን ብንበላ አላህ ረህመቱን ነው የሚያወርደው። የሁለት ሰው ምግብ ለአራት ሰው አይደለም የሚለው ሐዲሱ፣ የአራት ሰው ምግብ ለ6 ሰው ነው እኮ የሚለው። አንተ ጋር ያለው ብዙ ቤተ ዘመድ ይኖርበታል፣ ጠማ ሆነ እንጂ
የፈለገ ቋጣሪ ቢሆንም አንድ ሰው ስለቋጠረው ገንዘቡን አያቅፋትም። አላህ በአቋራጭ ይቀበለዋል። ባክም ቤት ይቀበለዋል፣ ወንበዴ ይልክበታል፣ ሽፍታ ይልክበታል፣ ይቀበለዋል። አላህ እኔ በመወደው አውጣ ነው እንጂ አለ አላህ መቀበል መንገዱማ ብዙ ነው። ልክ የሁሉ መስኮት እንዳለው መስጊዱ የሁሉ ይልክብሃል ማለት ነው። ግን በፍቅር አውጣ ለእናትህ፣ በፍቅር አውጣ ለሚስትህ፣ በፍቅር አውጣ ለልጆች፣ በፍቅር አውጣ ለቤተ ዘመዶች ያለው አላህ ከዚህ አንፃር ነው። ስለዚህ ሁላችንም ካበላሸንም ከነፍሳችንና ከሸይጣን ነው፣ ካስተካከልንም ማስተካከልን እንድንጨምርበት በሚል ነውና ይሄ ሁሉ ነገር ከተሰማ ነገ ምን አካል ነው ወደ ፍርድ ቤት የሚሄደው? እኛ ፍርድ ቤት አያስፈልገንም። የአላህ ባሪያዎች አሉ ይዳኙናል። እዛ ሄደን መጨቃጨቅ አያስፈልግም። ሰው ኮፍያችን ሲያሸማቀቃል፣ ሂጃቧን ሲያሸማቀቃል፣ እስልምናችን ሲያሸማቀቃል፣ ቁልመታ ዱንያ ቀሊል ብለን ልባችን ማሳመን ያስፈልጋል። በቃ እቺ ዱንያ ትንሿ ናት፣ ትንሽ ናት። አላህ ያለው መጠቀሚያችሁ ናት። በሚገርም ምሳሌ ነው አላህ ዱንያን የመሰላት። አንድ ሰው ፀሐይ አቃጥሎት ፀሐይዋን ለማብረር ጥላ ቦታ ይቀመጣል፣ ከዛ ተነስቶ ይሄዳል ነው ያሉት። እቺን ነው ዱንያ ያሉት ረሱል ሰለላሁ ዐለይሂ ወሰለም። እቺን ትንሽ ህይወት ግን ነግደውባት ሄደዋል። እኛም ነጋዴዎች መሆን ይገባናል። ከእናት ከአባቶቻችን ጋር የተለየ ግንኙነት እንደምናደርግ ተስፋ እናደርጋለን። ዝግጁ ናቸው ወንድሞች? አፍጥጣችሁ ብቻ ነው ያያችሁ ኢንሻአላህ። ዛሬ አሁን እንደወጣው እንደም የመጀመሪያ እምዘይራት ኡሚ አሰላሙ አለይኩም ነው መስቴ ጁምዓ ዚያራ የሚዘይር እስቲ ይሁሉ ሰው ጀለው እንዴ ላኢላሃ ኢላ አሁን ዘይራታለሁ እናቴን ብላውጣው ጅን ነይት ሸይጣንን አቃጥሎ ከዚህ የበለጠ ምን አለ? ተሰባስበን አታውርዱት፣ እንዳታወርዱት አላህ ያዋላጁን ስለሚያው ነው። ሁላችንም ዝግጁ ኢንሻአላህ በደንብ አድርገን እንዘይራቸዋለን። በባዶ እንዳዘይሩ የሆነ ሀዲያ ይዘን ነው ኢንሻአላህ መዘየር ያለብን። ሰው ለሚስቱ ስንት ነገር ይገዛል አይደል? ሀቢብቲ አይኔ ሆዴ ምን ይላል። አረ እናትን አቆላምጠ ጥራት ሁሌ ማትለወጥ ሚስት እኮ መቼም ተተርቶላታል። እንደ እናቴ እንጂ እንደ ሚስቴ አታውለኝ ይባላል አይደል እንዴ? ሚስት ከማን ጋር ዋለብኝ ነው የምትለው። ምክንያቱም የሴት ልጅ ድምጽ በሰማሽ ቁጥር መንገድ ላይ በሞባይል ልቧ ነው የሚመታው። ሚስት ማናት ደግሞ ትባላል። አንተ ራስ አታውቃትም የሄደችው አጠገብህ። እናት ግን ሱብሃንአላህ ለየት የሚያረጋት ባህሪ ምንድነው? ልጄ እንዴት ዋለልኝ ነው። ከማን ጋር አይደለም እሷ እንዴት ዋለልኝ ነው። አባት እንዴት ዋለልኝ ነው የሚለው። ይሄ ሁሉ ህብረተሰብ እንግዲህ ሽማግሌ ባንሆንም በአብዛኞቻችን የትዳር ባለቤቶች ነን። ዛሬ የዘራነው ነገ በመልካም እንድናገኘው ዛሬ ሁላችንም መለወጥ አለብን። የትም ቦታ ምን ሰማቸው ተረት ተረት ማቆም አለብን። ትውልዱ ተበላሸ ወላሂ መፍትሄ አይደለም። ኢንሻአላህ እናስተካክለዋለን ቢኢዝኒላህ። ቤታችን ሙሐደራ መጀመር፣ አብረን መብላት፣ አንድ ክፍል ጎረምሳ እዛ ክፍል ህፃናቶች አታርጉ። በአንድ ትሪ ገልብጣችሁ አብራችሁ ከልጆቻችሁ ብሉ። ቤተሰቦቻችን ያበላሸነው እኛ ነን። የሴቶች ክፍል የወንዶች ክፍል ተብሎ በሰራተኛ ምግብ ይመጣለታል ክፍል ድረስ። አባቱ ይግባ አያቅም፣ እናቱ ትግባ አያቅም፣ ማን ይዋል ማን አይዋል አያቅም። ከዚህ የበለጠ አሳፋሪ አለ? ሲተኙ ይተኙ፣ ሲበላ ግን አንድ ትሪ ጠርታችሁ እንዴት ዋላችሁ ጀማዓ እንዴት ነው ምን አዲስ ነገር አለ መባባል አለበት። የቤተሰብ ፍቅር ከሚያመጣው አንዱ በአንድ ማዕድ ላይ ተሰባስበን ስንበላ ወላሂ ረህመት ነው የሚመጣው። ብዙ አዳዲስ ነገሮች እናያለን። ወጣ ያለ ልጅም እናውቃለን፣ የተበላሸ ልጅም እናውቃለን። ማን ጠንካራ ሱና ላይ ጠንካራ የሆነ ልጅም ሁሉን እንድንለይ ያደርገናል። ግን ከቤቶቻችን አሰራርም ችግር ማስተካከል አለብን። 10 ክፍል ከመስራታችን በፊት እንዴት ነው ማስተኛቸው ብለህ መጠንቀቅ ያስፈልጋል። ብዙ ወጣቶች ለራሳቸው ክፍል ያደርጉና ከሞባይላቸው ጋር ኒካ ያስራሉ። የሐራም ኒካ ከሞባይላቸው ጋር ያስራሉ። ዓለምን ያዩበታል። በ200 ብር በ100 ብር ካርድ ዓለምን ያዩበታል። በደንብ መቆጣጠር አለብን። ቁጥጥር ሲባል በዱላ መማታት አይደለም። ይሄ አይጠቅምም፣ ትደርሲበታለሽ፣ ይሄ ከሆነ ይመጣባቸዋል፣ ይሄ ከሆነ ይሆናል ካልን ከተነጋገርን የማይፈታ ነገር የለም። በዱላ አይደለም የሚፈታው። ስለዚህ ቤተሰቦቻችን ጋር እኛ ነን ቤቱን የሰራነው፣ እኛ ነን ያበላሸነው። ቢኢዝኒላህ እኛው እምናስተካክለው እኛ ነንና ሁላችንም አላህ ተስተካክሎልን በእኛ በተሰባሰብነው ወንድሞች ሁሉ ከጀርባችን የጀሃነም ልጅ የማይፈጠርበት ቤት አላህ ያርግልን። እዚህ ቤት እንደሰበሰበን የተከበረው ጀነት የምንሰባሰብ አላህ ያርገን። አገራችንም አላህ ሰላም አላህ ያርግልን። ሰላሙን አላህ ያወርድልን። ረህመቱን አላህ ያንቧባብን። አላህ በቃችሁ አላህ ይበለን። የእናት የአባት ፍቅር ከሚያገኙ ሰዎች አላህ ያርገን። አንዳቸውም ቀልብ ሳያረጉብን ዱንያ ለቀን ከሚሄዱ ሰዎች አላህ ያርገን። አላህ በኸይር ቦታ ሁሉ ይሰብስበን። የመስጊድ ፍቅር አላህ ይስጠን።
የዲን ፍቅር አላህ ይስጠን፣ የዑለማ ፍቅር አላህ ይስጠን፣ የዳይ ፍቅር አላህ ይስጠን። ትክክለኛ ሽማግሌዎች የምናከብር አላህ ያርገን፣ እምንተናነስ አላህ ያርገን። አላህ ከፍ ያርገን፣ ደረጃችን የተሻለ ህይወት አላህ ያርገን። በስራ የተጨነቀው ስራውን አላህ ይወፍቀው፣ በትዳር የተጨነቀው ትዳሩን አላህ ይስጠው፣ በትዳር የተጨነቀችው ትዳሩን አላህ ይስጠው። በየቤቶቻችን ቁጭ ያሉት ልጃገረድ ቤቶቻችን ሁሉ አላህ ይድረስላቸው። የሚሮጥ የሚያሯሩጥ ርስቁ ሰፊ የሆነ ወጣት አላህ ያምጣላቸው። እዚህ ቤት እንደሰበሰበን አላህ በጀነት ውስጥ የምንሰባሰብ አላህ ያርገን። አቅሳ ዳዋ ነበርን እኮ የምንባባል እዛ ጀነት ቤት ውስጥ የምናወራ ሰዎች አላህ ያርገን። ተሳስቼ ከሆነ ከነፍሴና ከሸይጣን ነው፣ ትክክል ከሆነ ከአላህ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።